ታላቁ ጻድቅ አቡነ ሀብተ ማርያም የተወለዱት በመንዝ አውራጃ ልዩ ስሙ የራዊ በተባለ ቦታ ሲሆን የአባታቸው ስም ፍሬ ብሩክ የእናታቸው ስም ዮስቴና ይባላል። ሁለቱም በሕግ ጋብቻ ጸንተው ሕገ እግዚአብሔርን ጠብቀው ምግባረ ትሩፋት ሰርተው በንጽህና በቅድስና ይኖሩ ነበር። ሆኖም ልጅ አልነበራቸውም። በዚህ ሁኔታ ያዘኑ ቅድስት ዮስቴና ማለትም እናታቸው መንነው በአካባቢያቸው ከሚገኙ ጫካ ውስጥ ዋሻ ፈልገው ገብተው ዘጉ። በዚያም አንድ መናኝ መነኩሴ አግኝተዋቸው እግዚአብሔር በቅድስቲቱ ያለውን ድብቅ ነገር ስለገለጠላቸው አንቺ ለምንኩስና የተፈቀደልሽ አይደለሽም፣ ወደ ቤትሽ ግቢ፣ ጸሎቱ ለዓለም ሁሉ የሚጠቅም ሰው ሁሉ የሚማጸነው ስሙ ገድሉ ትሩፋቱ በዓለም ሁሉ የሚነገርለት ወንድ ልጅ ትወልጃለሽ አሏቸው። የእግዚአብሔር ድንቅ ተአምር የሰሙ ቅድስት ዮስቴናም እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። የተናገረውን የማያስቀር አምላክ በቸርነቱ ጎበኛቸው። ነሐሴ 26 ቀን ጸነሱ። ግንቦት 26 ቀንም ደምግባታቸው እንደ ንጋት ኮከብ የሚያበራ ሀብተ ማርያም ተወለዱ። እግዚአብሔር ለቅድስና ሥራ ስለመረጣቸው በእናታቸው ጀርባ ታዝለው ወደ ቤተ ክርስቲያን ሄደው በሕፃን አንደበታቸው ከቀዳሹ ካህን ጋር እግዚኦ መሐረነ ክርስቶስ በማለት ይጸልዩ ነበር። ባደጉም ጊዜ ይህን ጸሎታቸውን ደጋግመው ይጸልዩ ነበር። ላባቸው እስኪንጠበጠብ ድረስ በመስገድ ይጋደሉ ነበር። አንድ ቀን ከአባታቸው ጎን እንደተገኙ በድንገት እግዚአብሔር በድምፅ ሀብተ ማርያም ሆይ አንተ የተመረጠ ዕቃ አድርጌሃለሁ፣ ቃሌም ለተመረጡ ሰዎች ተናገር አሏቸው። ይህን ግን የተበሰረላቸው የቤተሰቦቻቸውን ከብት በሚጠብቁበት ጊዜ ነበር። እድሜያቸው እየገፋ ሲሄድ አባታቸው ትምህርት ቤት አስገቧቸው። ለአቅመ አዳም በደረሱ ጊዜም ሚስት አጩላቸው። እርሳቸው ግን የድንግልና ሕይወት በመምረጥ ከወላጆቻቸው ፊት ኮብልለው ገዳም ገቡ። ልጄ ሆይ ራስህን ለእግዚአብሔር ታስገዛ ዘንድ ወደ ገዳም ብትሄድ ሰውነትህ ለመከራ አዘጋጅ። በዚያ አባ ሳሙኤል ለሚባሉ በረዳትነት ሲያገለግሉ ብዙ ገቢረ ተአምራት ተደርጎላቸው ዛሬ ይሰቤ ገዳም ተብሎ በሚጠራው ስፍራ ለ3 ወራት ጽሙድ እንደ በሬ ትጉህ እንደ ገበሬ እንዲሉ በጾም በጸሎት ተጠምደው ሳለ መታሰቢያህ በዚህ ዋሻ አድርግልሃል በማለት እግዚአብሔር ቃል ኪዳን ገብቶላቸዋል። ይህም ዋሻ የይሰቤ አባ ሀብተ ማርያም ገዳም በመባል በሰሜን ሸዋ ስላሴ አህጉረ ስብከት ከደብረ ሊባኖስ ወደ ቆላው ዝቅ ብሎ በእግር የ2 ሰዓት መንገድ ላይ ይገኛል። ገዳሙም በስማቸው መሰረቱ። በዓለ ጊዜ እረፍታቸው በደረሰ ጊዜ ጌታ ተገልጦ ስለ ተጋድሏቸው ስለ ንጽህናቸው 7 አክሊል እንደሚቀበሉ ነገሯቸው። በ490 ዓመተ ምህረት በህዳር ወር በ26 ቀን አርፈዋል። በደብረ ሊባኖስ ገዳም መካነ ቅዱሳን ቀብረዋቸዋል። አባታችን አቡነ ሀብተ ማርያም ከተሰጧቸው ቃል ኪዳኖች ውስጥ 5ቱ መቅሰፍቶች የማስወገድ ስልጣን ተሰጧቸዋል። እነርሱም መብረቅ፣ ቸነፈር፣ ረሃብ፣ ወረርሽኝ፣ የእሳት ቀጠሎ ናቸው። ከብዙ ተጋድሎ በኋላ ጻድቁ ሀብተ ማርያም በጸሎት ላይ ሳለ በጌታችን በኢየሱስ ክርስቶስ ትእዛዝ የቆምክባትን ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ባርክ አለው። ሲባርክም 3 አጋንንት በጸሎቱ ስልጣን ታስረው በፊቱ ታዩ። እነዚህም አጋንንት ከኖህ ጀምሮ ሰውን በማሳት ከኖርን በኋላ ከአንተ ጋር ምን ጸብ አለን አሉ። አባታችን አቡነ ሀብተ ማርያም በትምህርተ መስቀል ሲያማትብ 2ቱ አጋንንት ምድር ተከፍታ ዋጠቻቸው። አንዱ ግን ጊዜ ስላልደረሰ አታጥፋኝ አለው። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይህን ተወው፣ ጊዜው አልደረሰም አላቸው። የጌታ ቃል ኪዳን እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ ጠፋ። ከዚያም በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆነው ቸነፈርን ያዘው። ጌታችን በምስጋና ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሆይ ዛሬ ወደ አንተ የመጣሁት ከድካምህ ወደ እረፍትህ እወስድ ዘንድ ነው። 7 የጽድቅ አክሊሎችንም አዘጋጅቼልሃለሁ። ይህም ስለ ንጹሕ ድንግልና ዓለምን በውስጧ ያለውን ንቀህ በመኖርህ ስለ ፍጹም ምንኩስና ዘውትር 4 ወንጌላትን በማንበብህና በመጸለይህ
ስለ እኔ ብለህ ስለተራብከው፣ በጾም ስለተጋህ፣ ቂምና ጥላቻ፣ ትዕቢትን፣ ትምክህትን በልብህ ውስጥ ባለማስቀመጥህ፣ ስለ ንጹሕ ተልእኮ ክህነትን ስለ ንጹሕ መስዋዕት ነው ብሎ ቃል ኪዳን ሰጣቸው። በተጨማሪም እኔ የሰጠውህ ቃል ኪዳን እንዲህ ተስፋ አድርጎ መጽሐፈ ገድልህን ለሚጽፍ ስሙን በመንግሥተ ሰማያት በእውነት መጽሐፍ እጽፈዋለሁ። ለቤተ ክርስቲያን ዘይት፣ ወይን፣ ዕጣን፣ ህብስት እስከ ቀዝቃዛ ውሃ ድረስ በአንተ ስም መባ የሰጠውን የወደደውን ሁሉ አድርግለታለሁ የሚል ታላቅ ቃል ኪዳንን ተቀብሏል። የአባታችን ረድኤት በረከት በሁላችን ላይ ይደር። አሜን። ወስብሐት